እንግዲህ ያው እነሱም እንግዲህ የሱደይስ አላህ ይማረው አሁንም ደግሞ ሩሁን በጀነት አላህ ያስቀምጥልን። የሱደይስ ቤተሰቦች እኛ ካሳ አንቀበልም፣ የሀርቡ ህዝብ ክሶናል። በቃ ያን ያክል ለልጃችን ሙሀባና ፍቅር አሳይቷል። ነገር ግን ያው አንተም በለቀቀው ቪዲዮ ረክተናል፣ ተደስተናል፣ በባህላችን በወጋችን በመሆኑ ደስ ብሎናል ብለው ነበር። ቤተሰቦቹም እኛ ካሳ አንፈልግም፣ በባህላችን በወጋችን በታሪካችን የሀርቡ ህዝብ ስለካሰን ይበቃናል ብለው ነበር። ነገር ግን የዳዋ ጨፋ አስተዳደር በሚመች ሁኔታ እናንተ ይሄንን ካላችሁ እኛ ደግሞ እናቲቱ ቅር እንዲለወት ደካማ ቅር እንዲለወት እንዲከፋወት እኛም እንደ ልጁን ማገልገል እንደ ቤተሰቡን ማገልገል ስላለብን ብለው እንዳንላይ ሙሀባችን የበለጠ የተሳካ እንዲሆን ተያይዘን አብረን እንድንኖር ብለው ወለዲ ከተማ ላይ የመኖሪያ ቦታ ሰጡ። ደስ ይላል። ስለዚህ የሀገር ሰው ወሎና ወሎ መካከል ገብቼ ሊጣቀጥናለሁ አቦካለሁ እንትን አንድ ሞህዱን ተንተና መጣር ተንተና ጉልቻ ተንተና በለቀ ገብቼ አዲያከራለህ ውርድ ተራስ ለበበ አይቻልማ፣ አይሆንም፣ አይሆንም። ወሎ መሃል እንዲያገቡ አደራ ይማን ነው እንግዲህ ያለቀለቀም ያቀጠነም ዳር ቀረ ሙሀባችንን በሀገራችን ባህል በእናባገዳ በሃይማኖት አባቶች እንዲሁም በአመራሮችን በደቡብ ወሎ ዞንና በኦሮሚያ ዞን እንዲሁም በዳዋ ጨፋ አመራሮቻችን ታርቀናል። ይመቻችሁ። ወደፊት ሙሀባችን ይቀጥላል። ኸይራ። ሰላም አለይኩም። ኡመር ዘሙ